ይሄ ክትፎ ሀብታም ስል ዝምባ የት ቦታ እስቲ ብሩን እያየ አስቆጥር። እስቲ እያየ ፊት ለፊት ያ ቁጭ አድርገ ፌክ ብሩን ያስቀመጠ እያየ አስቆጥር። እስቲ ልብ ካለ አታረገው። ማኛው ናቸው ተስላ ሰዓት አለኛ ሳይስል እኔ አይደለም እኔ ቆብላም ነው አውቀዋለሁ። የምንኖረው አሜሪካ ማን ሊሸውዳል? ማንን ኮልኮሌ ማን ሊሸው? የሌላ ሰው ቀለበት አምጥተር ቼክ እያስደረግክ እኔ ነው የምትል? ሰው የሌላ ሰው ቀለበት አስመጥቶ ቼክ የሚያስደርግ ሀብታም ለመባል የሀብታም ስም እንዲሰጥ የሀብታም ስም እንዲሰጠኝ እኔ እየሄድኩ በየስቶሩ እቃ ገዛለሁ። ሰገጤ በእውነት ነው የምላቸው። አሁን ሀብታም እንድትሉኝ እየሮጥኩኝ እጄ ስቶር ጋር ማለት አለብኝ። ዘበኛ እየጨበጥኩ ምናምን ነገር ምን ማድረግ አለብኝ? ፎቶ መነሳት፣ ቪዲዮ መልቀቅ ምናምን እንትን እየገባው ልብስ ስገዛ ቡታንታ ስገዛ ምናምን እየሄድኩ ልነሳ ነው። ፎቶ ቪዲዮ ልለቅ ነው። ጫማ ብርቁ እከካለ እኛ ብሔር አታሰድም ብሔር ቁጭ ብለ በነጫልቱ ብሔር አታሰድም። ሽንታም ስለሆንክ ነው፣ ወንድ ስላልሆንክ ነው። ወንድ ሱሪ ታጠቅ ስላልሆንክ ታሰድባለህ አማራን። በጣም አማራ ላይ ለምን እንደሆነ አላውቅም። ምናልባት ብሏል እሱ ሰራተኛ እየሸጎረች ስላሳደገችው የሰራተኛዋ ቁጭት ይመስለኛል። ሰራተኛ ነበረችን ይላል። የት ላይ ገጠር እየኖር ከእናንተ ተርፎ ሰራተኛ ሊኖሯችሁ? ኧረ እንኳን አገር ቤት ገጠር ውስጥ የምትኖር ሰው ሰራተኛ ሊኖር ፈጥረ እንደምታወራ ሌላ ስም ለማሰጠት እንደምታደርግ ልንገር። ሰራተኛ ገጠር ውስጥ ሰራተኛ ነበረችኝ። ኩበት ስለቅም ነው ያደኩት። የትኛው ገጠር ውስጥ ነው ሰራተኛ ሰው የሚቀጥረው? የት? እንኳን እዛ ሀብታም ነኝ ብለህ ቤት ሰራተኛ አለ እንዴ? አሜሪካን ሀገር እንኳን ሰራተኛ አለ። አንተ ሀብታም ብትሆን ሚስት ስራ ትሰራ ነበረ። እኔ አሁን ሀብታም አይደለሁም፣ ግን ሚስቴ ስራዋ ምንድን ነው? አሰመይን አስ ፕሮቫይደር ሚስቴ እቤት ልጆቼን ነው ቴኬር የምታደርገው። ሀብታም አይደለሁም። አንድ ወር ሚስት ስራ ባሰራ ሆምለስ ነው የምትሆኑት። ጎበዝ ናት ሚስት። አንድ ወር ሚስት ይኸውልህ፣ እኔ ሀብታም አይደለሁም። ሚስቴ ግን አሁን ስራ አሰራም። በፕሮፌሽን ኬርክማ ከሆነ ሬጅስተር ነርስ ናት ሚስቴ። አይ ልጆቼን ሌላ ያሳድግብኝም ብዬ ልጆቼን ሚስቴ ነው የምታሳድጋቸው፣ እኔና ሚስቴ። ብቃቴ አንተ ሀብታም ነኝ ብለህ የምትንቦጣረረው እስቲ ሚስትህን ስራ አስተው እቤት አረፋ አስደርጋት፣ ከልጆቿ ጋር ትጫወት። ሞክራታ። አንተ ጉቶ ሞክር። ቱልቱላ የለም፣ ገባ? የለም፣ ያወፍ የለም። ሚስት ዊኬንድ እና የምትገባው ዊኬንድ ትገባለች ወይ ቅዳሜ ወይ እሑድ፣ ወይ ደግሞ ከስራ ደክሟት ስትመጣ ማታ ላይ አንተ ፔጅ ላይ ትገባለች። ከዛ አንተ አብሲት ትጠላለህ። ወጣ አብሲት እየጣልክ ትጠብቃለህ ሚስትህን። አንተ ሚስት እንጂ ባል አይደለህ። ሚስት ነህ። ሚስት እዮብ አጠባ ላይ ነኝ። አባቴ ላዳምጥ አልችልም። አጠባ ላይ
አብሲት ሊጥን እየጠጣ ትጠብቃታል። ይሄ ክትፎ ተበልቶ ስጋ ተበልቶ የሚመጣ ቦርጭ አይደለም። ይውልኝ ሊጥ እየጠጣ የሚመጣ ሊጥ እየጠጣ የሚመጣ ቁዝረት ነው ይሄ አብሲታ። ለወር ነው ማስለቅሰው። እኔን እንደፈለክ የአማራ ብሔርን ግን እንዳትነካ፣ የአማራ ብሔርን እንዳትነካ። እኔን እንደፈለክ እኛ ገጠር እያለሁ በሰራተኛ ነው ያደግኩት። ገጠር ያውም በሰራተኛ ያደገ ይመስላል። እስቲ ንገሩኝ እንደው በፈጣሪ ይሄ ጉቶ በሰራተኛ እንደዚህ ሬሳይ ጎተት ቀንቀና ቅንቅንን ነው ማራግፈው። እዚህ ቤት ሬሳ እየወጣ ነው ሬሳ። አዎ አየህ፣ እኔ ምንም የለኝም፣ ግን ሚስቴን እቤት ናት፣ ልጆቼን ነው ቴክ ኬር የምታደርገው። ይውል የለኝም ምንም ነገር። በመንግስት ነው የሚከፍል። አዎ መንግስት ነው ፀጉሬን ያስተከልልኝ። ቱርኬጄ መንግስት ነው ቱርክ እየወሰደ ሚያስኛ ባቴ። የምንም ሌላ ሰው እኔ አጋዥ አያስፈልገኝም። ጽዳት ላይ ነኝ ዛሬ። ማንንም እኛ የሌሎች ብሔሮችን አንናገርም ነው። ምክንያቱም በልተናል ጠጥተናል ምናምን፣ ፖለቲካችን ይለያያል። አከተመ። ኦሮሞ ለኦሮሞ ነው የሚጮው፣ ትግሬ ለትግሬ ነው፣ አማራ ለአማራ ነው የሚጮው። አከተመ። ግን ህይወቴ ያልፋል። እኔ ፔጅ ላይ መጥቶ አንድ ብሔርን የሚያንቋሽሽ የለም፣ አይፈጠርም። አላደርገው፣ አይደረግም። ያንን ነው ያደረገው እሱ። ሽንታም ስትሆን ፈሪ ስትሆን ምን ታረጋለህ? ፈሪ ስትሆን አንተ ፔጅ ላይ መጥቶ ቤት መጥቶ የፈለገውን ስለ አንተ ማህበረሰብ ሲያወራ ዝም ብለህ ትጠጣለህ። እንደዚህ አይነት ሰዎች ሞት ይሻላል። ሞት አንተ ለምንድን ነው የማታለቅሰው? ያላ እሺ አልቅሱ Maki